ቀጥልሽ። አዎ በነገራችን ላይ በጣም ሌጀንድ ሰው ነህ። በጣም አድናቂ ነኝ። ግን ህዝቡን በጣም እያነጋገርክ ነው። ህዝቡን በአንድ በኩል ታሸብራለህ፣ በህዝቡን በአንድ በኩል ታነቃቃለህ። ህዝብ ማርያምን እውነቴን ነው። ማርያምን አልቃይዳ ነኝ አይደለህም። በቃ በሃይማኖቱ በፖለቲካው በቃ ልንጨብጥ ስንል ትለቀናለህ። በቃ እንትን አረከን እኮ ምንድነው? እሺ የት ነህ? ከሰማይ ነህ ከምድር ላይ ነህ? ይመች ማይ ፍሬንድ። እስቲ ግባ እስኪ በቪዲዮ አይ ላቭ ዲስ ፈረንሳይ ነው ያለውኝ። ፈረንሳይ ነው ያለውኝ። ሞጣዬ ማርያምን አይ ላቭ ዩ ማይ ብራዘር። እስኪ በቪዲዮ ውጣና ተነጋገር። ቪዲዮ ማርያም የማይመቸው ነው እንጂ ማህበራል ነበር። ግን በጣም በቃ ምን አይነት ምትሃተኛ ሰው ነህ? ግን ከየት ነው የተላክ? አይጨበጤው ሞጣ ብለህ ጥራኝ። አረ በጣም አረ ይሄ ራሱ ያንሳል። በቃ ፖለቲካ ስንገባ 4 ኪሎ ስንገባ ፋኖ ስንገባ ህዋት ስንገባ ምን አይነት በቃ በምንድን ነው የተማርክ? ማን ያስተማረ? እኔ ዝም ብሎ እንትን ነው መንፈስ ቅዱስ ሞልቶብኝ ነው። እሱንም እኮ ትቃወመዋለህ ልንል ስንል ደግሞ መንፈስ ቅዱስ ሲኖዶስ የሌባውን ሲኖዶስ ነው የምቃወመው። እኔማ መንፈስ እኔ እኮ የጌታ ኢየሱስ ክርስቶስ እኮ ያደረብኝ ሰው ነኝ። መንፈስ እኮ ሞልቶኛል። እየተጋጨ አይደል ከእሱ ጋርስ? ሁለተኛው ሰው እኔ ነኝ። አሁን የኦርቶዶክስ ሲኖዶስ ሌባ ነው፣ ወንድ ልጅ ያለው ተብሏል። ጠቅላላ ካድሬ ነው። እነ ጌታቸው አሰፋ ያስቀመጡት ነው። መነኩሴ ሲሞት አይቃወምም፣ ገንዘብ ለመለመን ግን ይመጣል። አማራ ሲገደል የአማራ መነኩሴዎች ስለሆኑ አይቃወምም ሲኖዶሱ። ጳጳስ ሳይሞት ጳጳስ ሹሟል። እነዚህ መንፈስ ቅዱስ ከማትያስ ጀምሮ የላቸው። አብርሃም ብሎ ምናም የለው፣ ካድሬ ነው። እኔ ግን ትልቁ ሃሊ ስፕሪት የሚባለው የእግዚአብሔር መንፈስ በአፍንጫዬም በጆሮዬም የገባብኝ ሰው እኔ ነኝ። ይሄን እንድታውቀው ፈልጋለሁ። እና መዳረሻ ምንድን ነው? አንተ መዳረሻ መጽሐፍ ቅዱስን ትቀበላለህ? ኦርቶዶክስን ትቀበላለህ? ማወቅ ስላለብኝ ነው። ብዙ ሰውም ስለሚከታተል ነው። ኦርቶዶክስ እኮ ድርጅት ነው አይደለም? ፕሮቴስታንት ድርጅት ነው። አዎ እሺ ድርጅት እኮ ነው። ኢስ ኦርጋናይዜሽን ሪሊጅን ኢንስቲትዩሽን። ኦርቶዶክስ እኮ አንድ የሆነ ሰው ነው ያቋቋመው። እስልምናን መሐመድ ተጫውቶበት የሄደን 3 ቢሊዮን ህዝብ ተጫውቶበት ጠፋ። ስማ ኦርቶዶክስ ሰዎች ነው የመሰረቱት። ፕሮቴስታንቲዝም ሰው ነው የመሰረተው። እኔ ግን መሰረቴ ክርስቶስ ነው። እና መጠቃለያ ምንድን ነው? አንተ መጠቃለያ ምንድን ነው? እሺ መጠቅለያ እውነት ነው። እውነት ማለት ክርስቶስ እኮ ነው። እና እናንተ እውነት ናቸው። እና ክርስቶስ ደግሞ ከኦርቶዶክስ እኔ የምናገረው ሁሉ ውሸት ነው። አይደለም እውነት እኔ ነኝ ማለት ነው። አይደለም አንተ ውሸት ነህም እንዳንልህ በጣም የሆነ ፓወር ያለው እውነት አለ። በፖለቲካው፣ በእምነቱ፣ በብሔሩ፣ በዓለም አቀፉ የሆነ ፓወር አለ። ነጮች እንኳን የማይሰሙ አማርኛ ስለምትናገር ነው እንጂ ትሰማ ነበረ። በእንግሊዘኛ እንቀጥል ከዚህ በኋላ ፕሮግራም። ደግሞ የወጣበት ማህበረሰብ አይሰማህማ። እንግሊዘኛ አይችልም። በአማርኛ ይቀጥል። ግን እኔ ግን የሆነ እንደውም በጣም ብዙ ጥያቄ በቃ በህይወቴ በቃ ሰንዝረብኝ እኮ ነው። በጣም ትገርመኛለህ። እኔ አልግረምም። አንድ መናኛና ተራ ሰው ነኝ። ከእናንተም አልበልጥም። ከዚህ ውስጥ ሁሉ ከተማረው ሰው በታች ነኝ። እኔ ኢምንት ነኝ፣ ትል ነኝ ብሏል ቅዱስ ዳዊት። እኔ ራስን የሚሰቅል ሰው አይደለሁም። በጣም ለጨዋታ እንጂ አንተ ትበልጠኛለህ። እዚህ ውስጥ ብዙ የሚበልጡኝ ሰዎች አሉ። እኔ በጣም ታናሽ ሰው ነኝ። ዝቅ ያልኩ ሰው ነኝ። በኑሮዬም በአስተሳሰቤም በምንም እኔ እዚህ ጋር የማወጣው ለምወደው ህዝብ፣ ግብር ከፍሎ ላስተማሪ ህዝብ በቃ ኢምፕረስ የሚያደርገ ገበሬ አለ። ስለዚህ ለዚያ ገበሬ ሃይማኖታዊ ለውጥ ቢያመጣ፣ ሃይማኖት ማለት ኦርቶዶክስ ቀይር ማለት አይደለም። በውስጡ ያሉ መወገድ ያለባቸውን ነገሮች ትቶ ወደ ስልጣኔ ሁለቱንም ነገር ይዞ እንዲመጣ እፈልጋለሁ። ሌላው ገበሬው መሬት ከመሬቱ ተነቅሏል። ካንሰር የሚያስዝ ማዳበሪያ ይሰጡታል። ያንን ሰምቶ እንዲለወጥ፣ ሌላው አዳሪ ትምህርት ቤቶች ብሪሊያንት የሆኑ ተማሪዎች የሚማሩበት እንዲከፈት እፈልጋለሁ። ምሁራኑ አልቋል። አማራ ታላቅ ህዝብ የነበር ነው። ስለዚህ እኔ የምታገለው ለዚህ እንጂ አስወርዶታል።
እኔ ከናንተ የምበልጠው አንድም ነገር የለም። በእውነት እኔ ታናሻችሁ ነኝ፣ በእድሜም ታናሻችሁ ነኝ። የምትበልጡኝ የምበልጣችሁ እኖራለሁ። በአብዛኛው ግን እዚህ ውስጥ ያላችሁ ታናሻችሁ ነኝ። በሁሉም ነገር እኔ ታናሽ፣ ታላቅም ቢነኝ ብዬ አላቅም። እውቀትም ከናንተ የሚበልጥ ነገር የለኝም። እኔ የማውቀውን ነገር ያለኝን መረጃ ልሰጣችሁ ነው የምመጣው። የታየኝን ነገር ነው የምነግራችሁ። እኔ በህይወቴ ውሸት አልወድም፣ የሚዋሽ ሰውም አልወድም፣ ማስመሰል አልወድም። ወንድሜ ሌባ ከሆነ ሌባ ነው፣ ሚስቴ ሌባ ከሆነች ሌባ ነች ነው የምላት። ምንም ምን ጥርጥር የለኝም። ቄስ መጥቶ እዚህ ውሸታም እንኳ ውሸታም ነው እና እኔ ከናንተ ምንም የምንለየው አንድም ነገር የለም። ወጣ ያለ አስተሳሰብ እወዳለሁ። ኒው ፕሮስፔክቲቭ። እኔ ለአዲስ አስተሳሰብ ለመማር ሁልጊዜ ዝግጁ ነኝ። ስብሰባ ውስጥ ምናምን አብራችሁ አግኝታችሁ ከሆነ ረጅም ሰዓት እቆያለሁ፣ አልናገርም። ተናገር ተብዬ ነው የምናገረው። ገብቷችኋል? ለምን? የብዙሃኑን ሀሳብ መስማት ፈልጋለሁ፣ መማር ፈልጋለሁ። እያንዳንዱ ፐርሰናሊቲው የእያንዳንዱ ሰው ግላዊ ባህሪው የተለየ ነው። ከአንድ ሴት እህቴ የማገኘው አንድ ትልቅ ትምህርት አለ። ከአንድ ትልቅ ወንድሜ ወይ ታናሽ ወንድሜ የማገኘው ነገር አለ። ዝም ብዬ አዳምጣለሁ፣ ሰማለሁ፣ አሰላስላለሁ። ከእኔ ፐርስፔክቲቭ ጋር ወስጄ የራሴን ነገር እናገራለሁ። እኔ ድንቅ ሰውም አይደለሁም፣ በጣም መናኛ ተራ ሰው ነኝ። በዚህ ውስጥ ያሉ በሙሉ ይበልጡኛል።